እርግጠኛው ነኝ የምነግራችሁ ከ5 ዓመት በኋላ ኢትዮጵያ ውስጥ በጣም ብዙ ወጣት ሚሊዮነሮች ይፈጠራሉ። አብዛኞቹ ማጠብቋቸው ምናልባትም ትልልቅ ቢዝነስ ላይ ያላያችኋቸው ሊሆኑ ይችላሉ። ከነዚህ ውስጥ አንዱ ለመሆን እንቅልፍህን አጥተህ እየሰራ ከሆነ አንዳንድ ምክሮች ልምከርህ። የመጀመሪያው እዚህ ቦታ ላይ እንዳደርስ የሚያደርግህ ቤተሰብህ ነው። ምክንያቱም ቤተሰብህ እንዲሁም ሌላው ማህበረሰብ ለውጥን የሚያየው ስቲል በጫማና በልብስ ነው እና ደጋግመው ሁሌ ትሰራለህ ግን ለውጥ የለህም ይሉሃል። እነሱ ለውጥን ማየት የሚፈልጉት ተራ በሚባሉ ነገሮች። በእነዚህ ንግግሮች መቼም ልብህ መሰበር የለበትም። ምክንያቱም ታውቀዋለህ ሌሎች ረጅም ጊዜ ወስደው ያከማቹትን ጫማና ልብስ አንተ በደቂቃዎች ውስጥ መግዛት እንደምትችል። ያንን በድፍረት የምነግራቸው አሁን ላይ ትልቅ ቤዝ እየጣልን ስለሆነ ነው። እና ምልላችሁ ፈልጌ ነው ለውጥ የድግግሞሽ ውጤት ነው። ካንተ የሚጠበቀው ትክክለኛው ነገር መምረጥ ብቻ ነው። ጫማና ልብስ ለታይታ ነው። ያ ማለት ግን ራስህን ጣል ማለትም አይደለም። ክብርህንም ሳትል ልታይም ሳትል መንገድህን ቀጥል እና እርግጠኛው ነው የምነግርህ የሆነ አመት ላይ ልዩነት መፈጠር ይጀምራል። የምትገኝበት ቦታ ራሱ ሳይቀር ማለት ነው። ይመችህ።